ዛሬ ለመስራት የተዘጋጀሁት እንደዚህ የሚያምር ገራሚ የሆነ ጣት የሚያስቆረጥም የሱፍ ወጥ አሰራር ነው። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የሱፍ ወጥ አሰራር ይዤ መጥቻለሁ። የሚያስፈልጉን ግብአቶች እዚህ ጋር የተዘጋጀ ሱፍ አለ። እንዴት እንደሰራሁት በቀጣይ ቪዲዮ እንመለከታለን። 2 የሾርባ ማንኪያ ሽሮ፣ 1 የሾርባ ማንኪያ በርበሬ፣ 3 ቲማቲም፣ 4 ቀይ ሽንኩርት፣ 6 ወይ 7 8 ፍሬ ነጭ ሽንኩርት፣ 1 የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ የማቁላያ ቅመም፣ ሩብ የሻይ ማንኪያ ኮረሪማ። እዚህ ጋር የተለቀመ ሱፍ አለ። እሱን እንዴት አድርገን እንደምንሰራው አብረን እናያለን። አጥቤ በእንደዚህ እቀቅለዋለሁ። ቢያንስ 1 ሰዓት ሊወስድ ይችላል፣ ከዛ በላይም ሊወስድ ይችላል። እሳቱን ትቀንሱለትና ከዛ ከ1 ሰዓት ከቀቀልኩት በኋላ በዚህ መልኩ ውሃው ደፍቼ አጥልዬ እንደዚህ ፈጨዋለሁ። ከዛ ይሄንን መላልሼ ውሃ እያረኩ ፈጭቼዋለሁ። 1 2 3 ጊዜ መላልሼ ወደ ጁስ መፍጫው እየመለስኩት ፈጭቼዋለሁ ማለት ነው ሱፉን። ከዛ አሁን እዚህ ጋር ትንሽ ካቆየሁት በኋላ ከላይ ያለውን እወስዳለሁ። ከስር ያለው ደግሞ ወፈር ያለው ለፍትፍት እተወዋለሁ። እናንተ ከፈለጋችሁ እንደ ጁሱንም ለመጠጣት ማትረፍ ትችላላችሁ። ይሄንን ማለት ነው ብትፈልጉ ልትፈተፍቱበት ማለት ነው። እዚህ ጋር ሽንኩርታችን ለመጥበስ ዘይት እናረጋለን። ሽንኩርት ብትፈልጉ ቅድሚያ ያርጋችሁ። ከዛ በኋላ ትንሽ ሲበስል ዘይት ብትፈልጉ ቅድሚያ ዘይት፣ ከዛ ሽንኩርት እንደሚመቻችሁ ብቻ ስሩት። እኔ እየከደንኩ እያበሰልኩ ጠብሼዋለሁ። እንደዚህ እስከሚጠበስ ድረስ ያው እሳቱን ትንሽ ቀነስ አድርጌ ስራዬን እየሰራሁኝ ሄድ መጣ እያልኩኝ እያየሁት እየሰራሁት ነው። እዚህ ጋር በርበሬውን ጠብሻለሁ። እንዳልኳችሁ እሳቱ ቀንሼዋለሁ እንዳይቃጠልብኝ ማለት ነው። እዛ የተወሰነ ክድ እናደርገውና በእንፋሎቱ እንዲጠበስ አደርጋለሁ። አሁን ቲማቲማችንን እንጨምራለን። ቲማቲማችንን በደንብ አድርገን ትክትክ ብሎ እስኪበስል ድረስ እኛ ስራችን መስራት እንችላለን። እና ውድ ቤተሰቦቼ ብዙ አይነት ፍትፍቶች ሰርቻለሁ። የኢትዮጵያ ሱፍ ፍትፍት ሰርቻለሁ፣ ተልባ ፍትፍት ሰርቻለሁ። እንዲሁ ደግሞ ሰንፍላወር ሲድ የሚባለው በሱም ሰርቻለሁ። እዚህ ጋር የማቁላያ ቅመም ነው እየተጠቀምኩ ያለሁት። አረቦች ሀባ እስወድ የሚሉት ልብ ሶሪ የሚባለው የተቀሸረ በሱ ራሱ ሰርቻለሁ ማለት ነው። በጣም ነው የሚጣፍጠው። ሊንኩን ከዚህ ስራ አስቀምጥላችኋለሁ፣ የሰራኋቸው የፍትፍት አይነቶች ማለት ነው። መመልከት ትችላላችሁ። እና ዛሬ ደግሞ ያው በወጥ መልክ ነው የምንሰራው ማለት ነው ሱፉን። በዚህ መልኩ በደንብ አድርገን ቲማቲሙ ከተቁላላ በኋላ ማቁላያ ቅመም ጨምረን ከዛ ሽሮ እንጨምራለን። ሽሮዎችን በዚህ መልኩ አብረን እንጠብሰዋለን። እናንተ ከፈለጋችሁ የሱፍ ውሃውን ጨምራችሁ ሲፈላ ሽሮ መጨመር ትችላላችሁ። እኔ ግን የተሻለ ጣዕም ስለምፈልግ እንደዚህ ነው የምሰራው። ከዛ ትንሽ እያደረጋችሁ እያማሰላችሁ ትንሽ እያረጋችሁ እያማሰላችሁ ከዛ ወደ ምትፈልጉት ደረጃ ሲደርስ ውሃ አይበቃም ካላችሁ ውሃ ትጨምራላችሁ ማለት ነው። እኔ አሁን ይሄ 2 ኩባያ ነው አይደል? ድጋሚ ሌላ 2 ኩባያ ውሃ እጨምራለሁ።
ኖርማል ውሃ መጨመር ትችላላችሁ ማለት ነው። እና እውነቴን ነው የምላችሁ በጣም ነው የሚጣፍጠው። ገራሚ የሆነ ወጥ አሰራር ነው። በጣም በጣም ነው የሚጣፍጠው። እዚህ ጋር ሁሉንም ጨምሬያለሁ። ከዛ በዛውን ኩባያ ውሃ አድርጌ እጨምርበታለሁ። ወፍራም ስለሆነ ሲንተከተክ ደግሞ ይበልጥ ስለሚወፍር እዚህ ጋር ይሄው 2 ኩባያ ውሃ አድርጌያለሁ። ከዛ ሲንተከተክ ስለሚወፍር በዚህ መልኩ አድርጌዋለሁ። ከዛ እየከደንን ሄድ መጣ እያልን ድስጡ እንዳይዝ እያማሰል ነው እያየ ነው ስራችን መስራት እንችላለን። እኔ ከጎን ሌሎች ምግቦች እየሰራሁ ነው። እዚህ ጋር ኮረሪማችንን ጨምራለን። ሌሎች የምትወዷቸው ቅመሞች ካሉ መጨመር ትችላላችሁ። እዚህ ጋር ጨው ጨምሬያለሁ። ጨው እናንተ እንደ ምርጫችሁ ጨው የምትወዱ እንደዛ አድርጉ። እና በዚህ መልኩ ትክትክ ብሎ በዚህ መልኩ ደርሶልናል። እንደምታዩት በጣም ነው የሚያምረው። አሁን ነጭ ሽንኩርት ነው የጨመርኩት። ነጭ ሽንኩርት ጨምሬያለሁ። ከዛ አሁንም ደግሞ አብሮ እንዲተከተክ ክድን አድርገነው እሳቱን ቀንሰን እንተወዋለን። እዛ በስተመጨረሻ ይሄንን ይመስላል ማለት ነው። ትክትክ ብሎ የሚገርም ወጥ በዚህ መልኩ ደርሶልናል ማለት ነው። በጣም ነው የሚጣፍጠው። ሽታው ራሱ እንዴት ደስ እንደሚል በጣም በጣም ብዙ ሰው ወዶታል። ጓደኞቼ አመሰግናለሁ ስለሰጣችሁኝ ብርታት ከልብ አመሰግናለሁ። ቀምሰውት ቪዲዮ ስሪልን ብለውኝ ነው። ይኸው በዚህ መልኩ ሰርቼላችኋለሁ። ይሄ ነው ማለት ነው ጓደኞቼ። እዚህ ጋር ቅቤ ጨምሬ ለጊዜው ለሚበቃ ያክል ለማሞቅ ከፈለግን እንደዚህ ማድረግ እንችላለን። ሙያው በእጃችን እቃው በእጃችን እንደፈለግን መስራት ይችላል። እዚህ ጋር ትክትክ ሲል ቆይ የዚህ ድምፅ አስገባላችኋለሁ። ሌላው ድምፅ ያስወጣሁት ስለሚረብሽ ነው። የተለያየ ድምፅ ስላለ ስለሚረብሽ ለቤተሰቦቼ ለጆሮአቸው ጥራት ስለሚያሳስበኝ ለዛ ነው ማስወጣው። እዚህ ጋር ይኸው እንጀራ አዘጋጅቼ ያለው ከወጡ እናደርጋለን። ካስተረፍኩት ደግሞ ፍትፍት ሰርቼበታለሁ። ምልኩያ እዚህ ሀገር ምልኩያ የሚባል አለ። እሱ በዶሮ የተሰራ ነበረ። እሱ ከጎን አደረኩበት። ይሄ ምልኩያ ቅጠል በስጋም በዶሮም ይሰራል። በእንጀራ ግን እስቲ ሞክሮት። በጣም ነው የሚጣፍጠው። ልክ እንደ ጎመን በስጋ በቃ ምንም አትለዩትም። እንደዛ በጣም ይጣፍጣል። ሞክሮት ውድ ቤተሰቦች። ቪዲዮዎች አይታችሁ ሀሳብ አስተያየት ስለምትሰጡኝ ስለምታበረታቱኝ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ መልካም ቆይታ። ባይ ባይ።